ቴንኪው ሚዲያ ላይ ባለው ነገር ይንጓጠጣሉ፣ ይሰዳደባሉ፣ ይረጋገጣሉ። እሷም ትናገራለች፣ እሱም ይናገራል። እሷም አሁን ያወጣችው እንደዚህ በዚህ በፍቅር ጊዜ ላይ ያለሁትን ይህን ሁኝ ያለው ብላለች። ያንን ተቀድጄ እንደዚህ ቀዶኝ እሱን የቀደደኝ ብላ አውጥተዋለች። እሱ መልካም። እዚህ ላይ አሁን ምን አለ መሰላችሁ፣ ጆን ዳንኤል ከእስር ቤት ከወጣ ሳይወጣ ነው ከአዶናይ ጋር የተገናኘች አይደል? ጃኒ ይሆኔ ያሳቃለሁ ከእስር ቤት ሳይወጣ ነው። ኦኬ ከአዶናይ ጋር የመረረ ፍቅር ውስጥ ነው ያለችው። ከአዶናይ ጋር ምናልባት በቅርብ ጊዜ ነው እሱ ጋር እያለች ለምን ጆን ዳንኤል ጋር መደወል አስፈለጋት? እሱ ያወጣችሁ አለ ከሱም አሁን እኔ የሆነ ቮይስ ስላለ ስለማሰማችሁ ለምን መደወል አስፈለጋት? ግንኙነትስ ለምን አስፈለጋት? እስቲ በምን የተነሳ እንስማውና የተቆራረጠ እንዳይሆን ሙሉ ነገር የደወለችበትም ቤት ድረስ ሁሉ እንደምትመጣ ነው እንግዲህ እኔ የተነገረኝ። እኔ አሁን ሀቁንና እውነቱን እዚህ ጋር የሰማሁትን ነገር የማየውን ነገር እኩላቸው ለኔ ይሆን ግን ገባኝ። እሱ አሁን ናዮጋ ትክክለኛ ህይወት ጀምሯል። እኔ ካፉ ከአንደበቱ በቃ እኔ እውነቱን ነው የምናገረው፣ ከአንደበቱ የሰማሁትን እንዴ። ይቺ ነገር ከበር እንድትደረግማ ብዙ ነገር ይወራል። እንስማው፣ ቮይሱን ልከፍትላችሁ ነው። የተቆረጠ ካለ ግን እሷ ጋር ስለሚኖር ልንገር ጆከር አንድ ነገር፣ እሱ የላከልህ ከሆነ የተቆረጠ ካለ እሷም ልልክ ስለምችል በኋላ እሳቱ እሱ ላይ ነው የሚሞቀው። እርግጠኛ ሆኜ ችግር የለም። እኔ ከሱም ሆነ ከማንም ይህንን ቮይስ አግኝቼዋለሁ። አሁን ካገኘው አሪፍ ነው። እኔ ያሰማለሁ። ቀጥታ ህይወት እሱ ጀምሯል እኮ እንስማው። እሷስ የራሷን አዶናይ ጋር ከሆነች ወደ ጆን ዳንኤል መደወል ምን አስፈለገ? ጎንደር የጥምቀት ጊዜ የጎንደር የሄዱ ጊዜ አንቀን ነው ይሄ ነገር የተፈጠረው። የደወለችውም ከዛም በፊት ወደ ቤትም ወደ ምናምን ትመጣለች የሚባል ነገር ነው። እንግዲህ ይህንም ቮይስ ሰምታችሁት መወሰን ያለብንንና ወደ የት ነው እንዴትስ ነው የሚባለውን ነገር ማየት አለብን። እሺ በእርግጥ ነው አካውንት በተለያየ መንገድ ይዘጋል። ትንሽ ድምፁ ቀዝቀዝ ያለ ነው። አድምጡ። ጠጋርጋችሁ ስልካችሁን አስተካክላችሁ እስኪ ሌላዋን ደግሞ ልቀበል ጋይስ ጆከር